የ2018 የፌዴራል መንግስት በጀት በብር ቢጨምርም በዶላር ስሌት ከፍተኛ ቅናሽ አሳየ። የፌዴራል መንግስት ለ2018 ያዘጋጀው በጀት ከዘንድሮ አኳያ በግማሽ ትሪሊዮን ብር ገደማ እድገት ቢያሳይም በዶላር ሲሰላ ከፍተኛ ቅናሽ አስመዘገበ። ለሚቀጥለው ዓመት የተዘጋጀው በጀት 2 ትሪሊዮን ብር የሚጠጋ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በጀቱን የያዘው የአዋጅ ረቂቅ ዛሬ ሐሙስ ግንቦት 28 2017 በተካሄደው የሚኒስትሮች ምክር ቤት መደበኛ ስብሰባ ላይ ቀርቦ ውይይት እንደተደረገበት ጽህፈት ቤቱ አመልክቷል። የበጀት ረቂቁ የሀገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ እንዲሁም በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የተዘጋጀ እንደሆነ ጽህፈት ቤቱ ገልጿል። ከዚህ በተጨማሪ በጀቱ ከ2018 እስከ 2022 ዓ.ም ድረስ ያለውን የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍን መሰረት በማድረግ የተዘጋጀ እንደሆነ መግለጫው ጠቁሟል። ማዕቀፉ በሚኒስትሮች ምክር ቤት የጸደቀው ባለፈው ሳምንት በተካሄደ መደበኛ ስብሰባ ላይ ነበር። የማክሮ ኢኮኖሚና ፊስካል ማዕቀፉ የመንግስትን ገቢ መሰረት በማስፋት ወጪን ለመሸፈን እንዲያስችል ሆኖ መዘጋጀቱ ተጠቅሶ ነበር። በኢትዮጵያ የተረጋጋ የማክሮ ኢኮኖሚን ለማረጋገጥ የሚደረገውን ጥረት የሚደግፍ ሆኖ የተዘጋጀ ነው የተባለለት ይህ ማዕቀፍ ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያ ያሉ የፖሊሲ አቅጣጫዎችን የሚያመለክት እንደሆነም ተገልጿል። እዚህ ማዕቀፍ መነሻነት የተዘጋጀውን የ2018 በጀት ትክክለኛ መጠን የጠቅላይ ሚኒስትር ጽህፈት ቤት ዛሬ ባወጣው መረጃ ላይ አልገለጸም። ጽህፈት ቤቱ ይፋ ያደረገው 2 ትሪሊዮን ብር የሚጠጋ የሚለው የገንዘብ መጠን በዘንድሮ ዓመት በመደበኛነትና በተጨማሪነት ከጸደቀው የበጀት መጠን ጋር ሲነጻጸር በ29 በመቶ ገደማ እድገት ያሳያል። የ2018 በጀት ከዘንድሮ ጋር ሲነጻጸር በ500 ቢሊዮን ብር ገደማ ጭማሪ ቢኖረውም በዶላር ግን ከፍተኛ ቅናሽ አሳይቷል። በግንቦት 2016 ዓ.ም የጸደቀው የዘንድሮ 971.2 ቢሊዮን ብር መደበኛ በጀት በወቅቱ ምንዛሬ 17 ቢሊዮን ዶላር ገደማ ነበር። የህዝብ ተወካዮች ምክር ቤት በህዳር 2017 ዓ.ም ያጸደቀው 581.98 ቢሊዮን ብር ተጨማሪ በጀት ደግሞ በዚያን ጊዜ በነበረው የዶላር ምንዛሬ ሲሰላ 4.8 ቢሊዮን ዶላር ይሆናል። የሁለቱን ድምር የ2017ን አጠቃላይ በጀት ከ1.5 ትሪሊዮን ብር በላይ ወይም 21.8 ቢሊዮን ዶላር ገደማ አድርሶታል። ይህ አጠቃላይ በጀት ዛሬ የሚኒስትሮች ምክር ቤት ለፓርላማ ከመራው የ2018 በጀት ጋር ሲነጻጸር 6 ቢሊዮን ዶላር ገደማ ልዩነት ያሳያል። በኢትዮጵያ ብሔራዊ ባንክ አማካኝ ዕለታዊ የምንዛሬ ጠቋሚ መሰረት 1 ዶላር በዛሬው ዕለት የተመነዘረው በ134 ብር ነው። በዚህ ስሌት መሰረት ለ2018 የተዘጋጀው 2 ትሪሊዮን ብር የሚጠጋ በጀት 15 ቢሊዮን ዶላር ገደማ ይሆናል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም አሉ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቷ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮችን ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረቡላቸው ጥያቄዎች ዛሬ ሐሙስ ግንቦት 28 2017 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። በዛሬው መደበኛ ስብሰባ ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራን ወቅታዊ ሁኔታ አንስተዋል። ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለ የቃል ጦርነቱ የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው የዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክለዋል። ውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። የውጭ ጉዳይ ሚኒስቴርን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመለከቱት ዶክተር ጌዲዮን እስከማውቀው ድረስ የቃላት ጦርነት ውስጥ እንዲህና እንዲያ ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል።
በቅርቡ የእነርሱ ንግግሮችን በተመለከተ የውጭ ጉዳይ ሚኒስቴር የአሁኑ ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። ያ የቃላት ጦርነት የሚባል አይደለም ሲሉም ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ባለፈው ሳምንት በነበራቸው ሳምንታዊ መግለጫ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ኢትዮጵያ በተመለከተ ስላቀረቧቸው ውንጀላዎች ተጠይቀው ነበር። ከዚህ ቀደምም ከተወሰኑ ጎረቤት ሀገራት በመሪዎች ደረጃ የተለያዩ ኢንፍላማቶሪ የሆኑ ንግግሮች፣ ውንጀላዎች፣ ክሶች፣ ዘለፋዎች የመጡበት አጋጣሚዎች ነበሩ ሲሉ ቃል አቀባዩ በዚሁ መግለጫቸው ላይ አስታውሰዋል። ሆኖም ኢትዮጵያ እነዚህ ምን በመሰሉ እንካ ሰላንታ ሳትጠመድ የሰከነ ዲፕሎማሲ አካሄድን ስትከተል መቆየቷን ገልጸዋል። ኢትዮጵያ ረጅሙን ርቀት የሚያስኬዱን አማራጭ በማየት አሁንም ቢሆን ከጎረቤቶቿ ጋር ተባብሮ መስራት ላይ ያተኮረ የውጭ ግንኙነት መርህ ነው የምትከተለው። ስለዚህ በየጊዜው የሚነሱ ጉዳዮች በዚያ አግባብ ነው የሚስተናገዱት ሲሉ አቶ ነቢያት በባለፈው ሳምንት መግለጫቸው አብራርተው ነበር። የውጭ ጉዳይ ሚኒስትሩ በዛሬ ፓርላማ ጥያቄና መልስ ቆይታቸው የቃል አቀባዩን ምላሽ አስተጋብተዋል። መንግስት ፎርማሊ የሚላቸውን ነገሮች ብሏል። በፍጹም የቃላት ጦርነት የሚባል ነገር ውስጥ አልገባንም። እዚያ ውስጥ የማንገባው እኛ ቀጠናዊ መረጋጋትና ቀጠናዊ ሰላም እንዲኖር በኃላፊነት ስሜት የምንንቀሳቀስ ሀገር ስለሆንን ነው። ዓለም አቀፍ መርሆችን፣ ህጎችና አሰራሮችን አክብረን የምንንቀሳቀስ ሀገር ስለሆንን ነው ብለዋል ሚኒስትሩ። ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉምና ክብደት እንዳለው የጠቆሙት ዶክተር ጌዲዮን በእንደዚህ አይነት ጉዳዮች ላይ በመንግስት በኩል በዘፈቀደና በመሰለኝ ንግግሮች እንደማይደረጉ አመልክተዋል። እንነጋገር ብንል ብዙ የሚያነጋግረን ነገር አለ ሲሉ የተደመጡት ሚኒስትሩ ጉዳዩ መመራት ያለበት በሚዛኑ በጊዜውና በጥንቃቄ እንደሆነ ማስረድተዋል። በኤርትራ በኩል ትንኮሳ ቢኖርም አንዳንዴ በሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን ሲሉ ዶክተር ጌዲዮን ጉዳዩን አጽንኦት ሰጥተዋል። በኢትዮጵያ በኩል ወደፊትም ወደ ቃላት ጦርነት የምንገባ አይመስለኝም ሲሉ በድጋሚ ማረጋገጫ የሰጡት ሚኒስትሩ ነገር ግን ብሔራዊ ጥቅማችን፣ ሀገራዊ ጥቅማችንን አስመልክቶ ያለን አቋም አይዛነፍም ሲሉ የኢትዮጵያ መንግስት በዚህ ረገድ ያለው አመለካከት ያልተለወጠ መሆኑን አስረድተዋል። የጋራ ተጠቃሚነት እንዳለው ባለመረዳት ወይ በተለያየ ምክንያት ኢትዮጵያ ስትራቴጂክ የሆኑ ሀገራዊ ጥቅም ጉዳዮችን ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ሲሉ የተደመጡት ውጭ ጉዳይ ሚኒስትሩ ሆኖም ኢትዮጵያ ብሔራዊ ጥቅሞቿን በተመለከተ ያላትን አቋም አጠናክራ እንደምትቀጥል ገልጸዋል። ግድብ ስንገነባ እንዴት ይገነባል ብለው እንዴት ሲደረግ እኛ ሳንፈቅድ እሺ ሳንል ወይም ያለኛ ቡራኬ የሚሉ ነበሩ። ያ ሳያስቆመን ግድቡን እንዳጠናቀቅ ነው ሁሉ ሌሎች መሰል ስትራቴጂ ፋይዳ ያላቸው የሀገራዊ ጥቅም ፕሮጀክቶቻችንም ቅር ቢላቸውም ደስ ባይላቸውም እውን ማድረጋችን አይቀርም ሲሉ ዶክተር ጌዲዮን ለፓርላማ አባላቱ ተናግረዋል። ኢትዮጵያ ጥቅሟን የምታስከብረው የጋራ ተጠቃሚነት መርህን ታሳቢ ባደረገ መልኩና የዓለም አቀፍ ሕግ አሰራር መርሆችን ከግንዛቤ ባስገባ መንገድ እንደሆነ የውጭ ጉዳይ ሚኒስትሩ አስገንዝበዋል። የኢትዮጵያ መንግስት ኢትዮጵያ የባህር በር ባለቤት መሆን አለባት የሚል አቋም በጽኑ እያራመደ ይገኛል።